ሰላም ውድ የዩቲዩብ ቤተሰቦቻችን፣ በዚህ ቪዲዮ በጉርምስና ወቅት የሚታዩ መደበኛ ለውጦች እናያለን። ለመከታተል አብራችሁን ቆዩ። ጉርምስና ማለት ህፃናት በአካላዊና በስሜታዊ ለውጦች አልፈው ወደ ወጣትነት ዕድሜ የሚሸጋገሩበት የህይወት ምዕራፍ ነው። ይህም በአንድ ጊዜ ሳይሆን የሚከሰተው በሂደት ቀስ በቀስ ነው። በጉርምስና ጊዜ የሚታዩ ለውጦች የሚከተሉትን ያካትታሉ። አንደኛ፣ የውጫዊና የውስጣዊ አካል መጎልመስ ወይም ማደግ። ሁለተኛ፣ በብልት አካላት ላይ የሚታዩ ለውጦች። ሶስተኛ፣ የአንጎል ወይ አእምሮ ለውጦች። አራተኛ፣ ማህበራዊና ስሜታዊ ለውጦች ያካትታሉ። የጉርምስና ጊዜ የሚጀምረው ሃይፖታላመስ ተብሎ የሚጠራው አንጎል ክፍል ጎናዶትሮፒን ሪሊዚንግ ሆርሞን የሚባል ሆርሞን ማመንጨት ሲጀምር ነው። ይህ ሆርሞን ደግሞ ፒቱታሪ እጢ ወደሚባል የአንጎል ክፍል ይሄድና ሉቲናይዚንግ ሆርሞን እና ፎሊክል ስቲሙሌቲንግ ሆርሞን የሚባሉ ሆርሞኖች እንዲመነጩ ያደርጋል። እነዚህ ሆርሞኖች ደግሞ ወደ ጾታ አካላት ማለትም ወደ እንቁልጢና የወንድ የዘር ፍሬ በመሄድ ኢስትሮጅን እና ቴስቴስትሮን የሚባሉ ሆርሞኖች እንዲመረቱ ያደርጋሉ። እነዚህ ሆርሞኖች ደግሞ ግልጽ የሆነ የጉርምስና ምልክቶች እንዲታዩ ያደርጋሉ። ጉርምስና ብዙ ጊዜ በሴት ልጆች ከ10 እስከ 11 ዓመታቸው ላይ፣ በወንድ ልጆች ደግሞ ከ11 እስከ 12 ዓመታቸው ባለው ጊዜ ውስጥ ያጋጥማል። ነገር ግን የጉርምስና የመጀመሪያ እድሜ ለሴቶች ከ8 እስከ 13 ዓመት፣ ለወንዶች ደግሞ ከ9 እስከ 14 ዓመት ባለ እድሜ ክልል ውስጥ ቢሆንም መደበኛ ነው። በትክክል መቼ ጉርምስና እንደሚጀምር ማወቅ የምንችልበት መንገድ የለም። በአንጎል ውስጥና በሆርሞን ላይ ያሉ ለውጦች ስለማይታዩ ጉርምስና ገና አልተፈጠረም ብለን ማሰብ የተለመደ ነው። በጉርምስና ወቅት የሚታዩ ለውጦች በደረጃና ቀስ በቀስ የሚከሰቱ ናቸው። እንደየጾታና እድሜውም ይለያያሉ። ይህንን በዝርዝር እናያለን። ሴት ልጆች ከ9 እስከ 11 ዓመት ባለ እድሜ ክልል ውስጥ የሚከተሉትን ለውጦች አሉ። አንደኛ፣ ጡት ማደግ ይጀምራል። ይህ በአብዛኛው ጉርምስና መጀመሩን የሚያሳይ የመጀመሪያው ግልጽ ምልክት ነው። በመጀመሪያ በአንዱ ወይ በሁለቱ ጡቶች ላይ ትናንሽ ጠንካራ እብጠቶች ይፈጠራሉ። ቀስ በቀስ እነዚህ እብጠቶች ወይም ባድስ እያደጉ ይመጣሉ። የቀኝና የግራ ጡት በተለያየ ፍጥነት ሊያድግ ይችላል። እንዲሁም ጡት በሚያድግበት ጊዜ መጠነኛ ህመም ወይም የመከርከር ስሜት ሊያጋጥም ይችላል። በጡት ጫፍ ላይ ያለው ጠቆር ያለው ክፍል ደግሞ ቀስ በቀስ እየሰፋ ይሄዳል። ሁለተኛ፣ ፈጣን የሰውነት እድገት ወይም ግሮዝ ስፐርስ ይከሰታል። እንደ ራስ፣ ፊትና እጅ ያሉ የሰውነት ክፍሎች ከሌላ የሰውነት ክፍሎች የበለጠ ማደግ ይጀምራሉ። ይህ ደግሞ ለተወሰነ ጊዜ የልጆ የሰውነት ቅርጽ ተመጣጣኝ ያልሆነ እንዲመስል ሊያደርግ ይችላል። በአማካይ ሴት ልጆች በዚህ እድሜ ውስጥ ከ5 እስከ 20 ሴንቲሜትር ሊያድጉ ይችላሉ። ብዙ ጊዜ እድገታቸው ከ16 እስከ 17 ዓመት ያለ እድሜ ክልል ውስጥ ሊያቆም ይችላል። ሶስተኛ፣ የሰውነት ቅርጽ ይለወጣል። ለምሳሌ ያህል የሴት ልጆች ዳሌ እየሰፋ ይሄዳል። አራተኛ፣ ብልት አካባቢ ፀጉር ማደግ ይጀምራል። በሴት ብልት ዙሪያ ያሉ የቆዳ ጥፋቶች ላይ ጠቆር ያሉ ሻካራና ጥቅልል ያሉ ፀጉሮች ሊያድጉ ይችላሉ። አምስተኛ፣ የሰውነት ጠረን መኖር ሊጀምር ይችላል። ለዚህም ዶድራንት መጠቀም ይረዳል። ከ12 እስከ 14 ዓመት እድሜ ክልል ውስጥ ያሉ ሴት ልጆች ደግሞ የሚከተሉትን ለውጦች ማየት ይጀምራሉ። አንደኛ፣ ጡቶቻቸው ማደጋቸውን ይቀጥላሉ። ሁለተኛ፣ የብብት ፀጉር ማደግ ይጀምራል። ሌሎች የሰውነት ፀጉሮችም እንዲሁ ይጨምራሉ። ሶስተኛ፣ ከማህፀን ፈሳሽ መውጣት ይጀምራል። የወር አበባ ከመጀመሩ ጥቂት ወራት በፊት ነጭ ወይም ውሃ መሳይ ፈሳሽ ከማህፀን መውጣት ይጀምራል። ይህ ፈሳሽ መደበኛ ክስተት ነው። ነገር ግን ፈሳሹ የሚያሳክክ፣ የሚያም ወይም መጥፎ ጠረን ያለው ከሆነ ሐኪሞችን ያማክሩ። አራተኛ፣ የብልት አካባቢ ፀጉር ይበልጥ እየተጠቀለለና እየወፈረ ይመጣል። ቅርጹም የተገለበጠ 3 ማዕዘን ቅርጽ የሚይዝ ይሆናል። አምስተኛ፣ የወር አበባ መታየት ይጀምራል። ብዙውን ጊዜ የወር አበባ የሚጀምረው ጡት ማደግ ከጀመረ ከ2 ዓመት በኋላ ነው። ሆኖም ግን እስከ 4 ዓመት ሊዘገይ ይችላል። በወንድ ልጆች ላይ ደግሞ ከ11 እስከ 12 ዓመታቸው ሲሆን የሚከተሉትን ለውጦች ያሉ። አንደኛ፣ የውጫዊ ብልት አካል ማለትም ብልት፣ የዘር ፍሬና የዘር ፍሬ ማቀፊያ ማደግ ይጀምራሉ። አንደኛው የዘር ፍሬ ከሌላኛው የበለጠ ሊያድግ ይችላል። ሁለተኛ፣ የብልት አካባቢ ፀጉር ማደግ ይጀምራል። በጊዜ ሂደትም እየጠቆረና እየወፈረ ይሄዳል። ሶስተኛ፣ በቁመት እየጨመሩ ይመጣሉ። በተለይም በአመት ከ2 እስከ 2.25 ኢንች ያህል የሚጨምሩ ሲሆን ይህ ሁኔታ ከእድገት ጋር የተያያዙ የአጥንት ቁርጥማትና ህመም ሊያመጣ ይችላል። አራተኛ፣ በሰውነት ላይ የስብ ክምችት እየቀነሰ ይሄዳል። አምስተኛ፣ የሰውነት ጠረን መኖር ይጀምራል። ለዚህም ዶድራንት መጠቀም ሊያስፈልጋቸው ይችላል። ከ12 እስከ 14 ዓመት ያሉት ደግሞ የሚከተሉትን ለውጦች ያያሉ። አንደኛ፣ የበለጠ ፈጣን የሰውነት እድገት ያጋጥማል። ልጆ በቁመት እየረዘመ ይሄዳል። እንዲሁም ደረቱና ትከሻው እየሰፋ ይሄዳል። እንደ ራስ፣ ፊትና እጆች ያሉ የሰውነት ክፍሎች ከሌሎች የሰውነት ክፍሎች በበለጠ ፍጥነት እያደጉ ይመጣሉ። በአማካይ ወንዶች ከ10 እስከ 30 ሴንቲሜትር ያድጋሉ። ብዙ ጊዜ እድገታቸው ከ18 እስከ 20 ባለው እድሜ ውስጥ ሊቆም ይችላል። ሁለተኛ፣ መጠነኛ የጡት ማደግ ሊኖር ይችላል። ይህ ወንድ ልጆች ላይ መደበኛ የተለመደ ክስተት ነው። ነገር ግን የማይጠፋ ከሆነ ወይም በጣም እያደገ ከመጣ ሐኪም ያማክሩ። ከ13 እስከ 15 ዓመታቸው ሲሆን ደግሞ የሚከተሉትን ለውጦች ያሉ። አንደኛ፣ በሌሎች የሰውነት ክፍሎች ላይ ፀጉር ማደግ ይጀምራል። ይህም ማለት በፊት፣ በብብት ስር፣ በእጅና በእግር ላይ ያሉ ፀጉሮች የበለጠ እያደጉ ይመጣሉ። ሁለተኛ፣ የወንድ የዘር ፍሬዎች፣ የወንድ የዘር
ፈሳሽ ማምረት ይጀምራሉ። ሶስተኛ የብልት መቆምና የዘር ፈሳሽ ማፍሰስ ሊጀምር ይችላል። በዚህ ወቅት የብልት መቆም ያለምንም ምክንያት ሊከሰት ይችላል። በእንቅልፍ ጊዜ የዘር ፈሳሽ መፍሰስ፣ ብዙውን ጊዜ የሌሊት ህልም ብለን የምንጠራው ሊያጋጥም ይችላል። ከ14 እስከ 15 ዓመታቸው ሲሆን ደግሞ የሚከተሉትን ለውጦች ያሉ። አንደኛ ማንቆርት በግልጽ መታየት ይጀምራል። በተጨማሪም የልጆ የድምፅ ሳጥን እያደገ ስለሚመጣ የድምፅ መቆራረጥ ከዛም ደግሞ መጎርነን ያጋጥማቸዋል። ሁለተኛ ውጫዊ የብልት አካሎች ማደጋቸውን ይቀጥላሉ። እንዲሁም የዘር ፍሬ ከረጢት እየጠቆረ ይሄዳል። ሶስተኛ ብጉር መውጣት ይጀምራል። በጉርምስና ወቅት ሆርሞኖች ሰውነት ላይ ለውጥ እንደሚያመጡት ሁሉ ውስጣዊ ስሜት ላይም ለውጥ ያመጣሉ። በጉርምስና ወቅት ግራ መጋባት ወይም ከዚህ በፊት አጋጥሞ የማያውቁ ጠንካራ ስሜቶች ሊያጋጥሙ ይችላሉ። ስለሚቀያየረው የሰውነት ገጽታ መጨነቅ ይጀምራሉ። እንዲሁም ከተለመደው በላይ የመበሳጨትና የቁጣ ስሜት ሊያሳዩ ይችላሉ። በቤተሰብ ውስጥ አለመግባባትም ሊከሰት ይችላል። በተጨማሪም በራሳቸው ላይ ያለውን የራስ መተማመን ስሜት ላይም ችግር ሊያመጣ ይችላል። እንዲሁም ከጾታ ጋር በተያያዙ እንደ ፍላጎትና ፍርሃት ያሉ ስሜቶች ሊሰማቸው ይችላል። ከፍተኛ የሆነ ስሜታዊ ወይም የባህሪ ችግሮች ካጋጠሙ ለምሳሌ ጭንቀት፣ ድባቴ፣ ከፍተኛ ስሜት መዋዠቅ ወይም ራስን የመጉዳት ስሜት ካለ ቶሎ ብለው ሐኪም ማማከር አለበት። ከነዚህ ሁሉ በተጨማሪ የተለያዩ የሰውነት አካሎች ላይም ለውጥ ሊመጣ ይችላል። ለምሳሌ አንጎላቸው ላይ ስናይ አንጎል እያደገ በመጣ ቁጥር ራስን የመቆጣጠር የማቀድ ችግርን የመፍታት ክህሎታቸው እየጨመረ ይመጣል። ሌላው ደግሞ እንደ ሳምባ ያሉ ውስጣዊ አካል ተግባራቸው እየተሻሻለ ይመጣል። መደናቀፍም ይጀምራሉ። የሚሆንበት ምክንያት የሰውነት የስበት ማዕከል መቀየር ይጀምራል። ይህንንም ለመልመድ አንጎል የተወሰነ ጊዜ ሊፈጅበት ይችላል። ጡንቻቸውም እየጠነከረ ይመጣል። የአይንና የእጅ ቅንጅታቸውም እየተሻሻለ ይመጣል። ይህ ማለት እንደ ኳስ መያዝ ወይም መወርወር ያሉ የእንቅስቃሴ ክህሎቶች በጊዜ ሂደት እየተሻሻሉ ይመጣሉ። ሌላኛው የእንቅልፍ ልምዳቸውም ሊቀየር ይችላል። ብዙ ልጆች አምሽቶ መተኛትና አርፍዶ መነሳት ይለምዳሉ። በብብት ስርና በብልት አካባቢ የበለጠ ማላብም ይጀምራሉ። ይህም ለሰውነት ጠረን ይዳርጋቸዋል። ጥርሳቸውን ስናይ ደግሞ በ13 ዕድሜ አካባቢ ሁለተኛውን የመንጋጋ ጥርስ ማብቀል ይጀምራሉ። ከ14 እስከ 25 ያለ ዕድሜ ውስጥ ደግሞ ሶስተኛውን መንጋጋ ማብቀል ይጀምራሉ። የሌሎች ጨጓራና አንጀት እየተለቀ ስለሚመጣ ተጨማሪ ምግብና ካሎሪ ያስፈልጋቸዋል። በዚህ ምክንያት ክብደትም እየጨመሩ ይመጣሉ። ስለዚህ ጉርምስና መቼ ያበቃል? ጉርምስና ለሴት ልጆች በተለምዶ ከ15 እስከ 17 ዓመት ባለው ዕድሜው አካባቢ ያበቃል። ለወንዶች ልጆች ደግሞ ከ16 እስከ 17 ባለው ዕድሜ ክልል ውስጥ ሊያበቃ ይችላል። ነገር ግን እያንዳንዱ ልጅ የተለያየ በመሆኑ የሚያቆምበት ጊዜ ከልጅ ልጅ ይለያያል። በዚህ ዙሪያ ጥያቄ ካሉት ኮሜንት ሴክሽን ላይ ያስቀምጡልን። የዊኬንድ መተግበሪያን ከፕሌይ ስቶር አውርደው የህፃናት ሐኪም ማማከር ይችላሉ። እስከ ቀጣይ ቪዲዮ ቻለን ሰንብት።